በዛሬው ቪዲዮ የማንሳ ሙሳ ታሪክ እናያለን። በታሪክ ውስጥ ባለጸጋው ንጉሥ፣ በታሪክ ውስጥ ከፍተኛ ሀብታም የሆነ ሰውን በጭምር ተአምረው አስበውታል። ኤሎን ማስክ አይደለም፣ ጄፍ ቤዞስም አይደለም፣ ከአውሮፓ ነገሥታትም አይደለም። ከ700 ዓመታት በፊት በአፍሪካ ምዕራብ ያለው የማሊ አምፓየር ንጉሥ ማንሳ ሙሳ ከሁሉም ሰው ይበልጥ ባለጠጋ ሆኖ ዓለምን አስደነቀ። ማንሳ ሙሳ ከ1280 ዓ.ም ጋር በተያያዘ በምዕራብ አፍሪካ ተወለደ። በዚያ ጊዜ የማሊ አምፓየር አውሮፓንና ዓለምን በግልጽ ሀብትና አስፈላጊ ንብረት የተቆጣጠረ ነበር። የወርቅ ማዕድን፣ የጨውና የንግድ መንገዶች በእጁ ነበሩ። በ1312 ንጉሥ ሲሆን ሙሳ የዓለም ወርቅ አብዛኛውን ይቆጣጠር ጀመረ። እርሱ ሀብትን አልብቃት ያለ የታሪክ መርጠኛ ሆነ። በ1324 እርሱ እምነቱን በማከበር ወደ ሚቃ ሐጅ መሄድ ወሰነ። ግን ጉዞው አስደናቂ ነበር። ከ60,000 በላይ ሰዎች ከእርሱ ጋር 12,000 ባሮች የወርቅ ክሮን ይሸከሙ ነበር። መቶዎች ግመሎች በወርቅ ተጭነው ተከተሉ። በካይሮ ሲደርስ ሙሳ የሰጠው ወርቅ በምድር ዋጋ ላይ ያልተመረጠ ተጽዕኖ አሳየ። በአንድ ጊዜ የወርቅ ዋጋ ወደቀ። ከዚያ በኋላ ከ10 ዓመታት በላይ ኢኮኖሚ በእርሱ የተነሳ አወዛጋቢ ነበር። ከሐጅ በኋላ ሙሳ ወደ አገሩ ተመልሶ ሀብቱን በትምህርት፣ ባህልና ሃይማኖት ላይ አወዛጋቢ አደረገ። ከዓለም የተለያዩ ባለሙያዎችንና ጥበበኞችን አመጣ። ከዚያ በኋላ ቲምቡክቱ የአፍሪካ የትምህርትና የባህል ማዕከል ሆነ። ዲጅንጉሬበር መስጂድ የሚታወቀው ሕንፃ ዛሬም እንደ ምስክር ቆይቷል። ማንሳ ሙሳ ከ25 ዓመታት በላይ ንጉሥነት ተወስዶ የማሊን ወርቅ ዘመን ፈት በዓለም ካርታዎች ላይ በታላቅ የወርቅ ኮይን የታሰረ ስዕሉ ተሳትፎ ተስዕለት ተደረገ። የዛሬ ታሪክ ባለሙያዎች ሀብቱን ከ100 ቢሊዮን ዶላር በላይ እንደሆነ ይገመታሉ። እንዲሁም በታሪክ ውስጥ የማይተካ ባለጠጋ ነው ይላሉ። የማንሳ ሙሳ ታሪክ አፍሪካ ያለችውን ክብርና ታላቅ ሀብት ያሳያል። ዛሬም የታሪክ የባለጠጋው ሰው ማን ነው ብለን ከምንጠይቅ መልሱ አንድ ብቻ ነው፤ ማንሳ ሙሳ የወርቅ ንጉሥ። ይህን ቪዲዮ ወዳችሁ ከሆነ ለብዙ ታሪኮች ለመደሰብ ሼር እና ቻናላችንን ሰብስክራይብ ያድርጉ። እኔ ቡሉ አድቨርት ነኝ። አመሰግናለሁ።